የኢትዮጵያ የፊልም ኢንዱስትሪ ተስፋ አስቆራጭ ነው። ለምንድን ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ እስ ይርባል ችግር ነው ማለት ነው። ተወዳጇ ቲክቶከር ዩቲናስ ጥፋቷ ምንድነው? ምነው እናቴ አባቴን አስበልጣ አንተን አይደለም ያደራ ያለችው። ሰሞኑ ማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ ሆኖ የቆየው የኮሜዲያን እሸቱና የዋልድባ አባቶች ጉዳይ ታሪኩን ለማጥራት በሚል ነው ሐሳባችን በሚዲያ ያሰራጨው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። እነዚህ በዚህ ቪዲዮ ከምንመለከትባቸው ዋነኞቹ ናቸው። ሰላም የጽናት ቲዩብ ቤተሰቦች እንዴት ናችሁ? ክብሩ ይስፋ፣ እኔ ደህና ነኝ። ለዚህ ቻናል አዲስ ስለሆናችሁ ይህ ጽናት ቲዩብ ይባላል። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን። ቪዲዮአችንን ከመጀመራችን በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም የጽናት ቲዩብ ቤተሰብ የሆናችሁ ላይክና ሼር ማድረጋችሁ እንዳይረሳ። ወደ ቪዲዮ ሁላችንም እንደምናውቀው እሸቱ በሰራው ማስታወቂያ ምክንያት የገዳም አባቶች ተቃውሟቸውን በግልጽ አሰምተው ነበር። እሸቱም ጥፋት ናቸው ብሎ ያመናቸውን ሐሳቦች አንስቶ በራሱ ቻናል ላይ እንደዚህ ይቅርታ ጠይቁ ነበር። ወይም 12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም 100% ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላለሁ። ነገር ግን አባቶቼ እንድትረዱልኝ እነዚህን ስህተቶች የፈጸምኩት በድፍረት አይደለም። በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት እውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለምሰራቸው የቤተክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። በድጋሚ ይቅርታ ጠይቃለሁ። ታዲያ አባቶችም የእሸቱን የይቅርታ ቪዲዮ ከተመለከቱ በኋላ ይቅርታውን እንደተቀበሉ ለማሳወቅና ከእሸቱ ጋር በአካል ለመገናኘት የስራ ቦታውንም ለመባረክ በማሰብ ወደ ቢሮ ድረስ የሄዱ ሲሆን እሱም እግራቸው ላይ በመውደቅ ይቅርታ በመጠየቅ መነጋገሪያ የነበረውን ውዝግብ በታላቅ ትህትና ዘግቶታል። አጥፍቷም ለመገሰጽ ሳይሆን በየትም አናገኝም ነበር፣ አናውቅህም ነበር ያለህ ክርስቲያናዊ ስነ ምግባር ይገለጽን። ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሐሳባችን በሚዲያ ያሰራጨው። አትጎልም፣ አትፈስም፣ አተር ለመንፈስ በመቅናት ነው፣ እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። እንደምታውቁት ከቅርብ ጊዜ ወዲህ በኮሜዲያን እሸቱ ላይ የተለያዩ ትችቶች እየቀረቡበት ነው የሚገኙት። እኔ በየትኛውም ትችቶች ላይ አስተያየት መስጠት አልፈልግም። ነገር ግን በዚህኛው ላይ ቀልቤን የሳበው ምንድነው አምኖ ይቅርታ መጠየቁ ነው። ለምን መሰላችሁ እንደዛ ያልኳችሁ? ብዙ ጊዜ ሰዎች ባለማወቅ የሚያጠፉትን ጥፋት እንደ ጥፋት አይቆጥሩትም። በዛም የተነሳ በቀላሉ ይቅርታ ከመጠየቅ ይልቅ አለማወቃቸውን ማስረዳታቸው ጊዜያቸውን ይበላባቸዋል። ለዚህም ነው አሁን ላይ እሸቱ ባደረገው ድርጊት የተደነቁት። እናንተስ እስኪ ሐሳባችሁን ኮመንት አድርጉልኝ። እሸቱ ይቅርታ መጠየቅ ነበረበት አልነበረበትም? ወይስ ደግሞ ይሄ ይቅርታው ማስመሰል ነው ብላችሁ ታስባላችሁ? ወይስ አይደለም ከልቡ ነው ያደረገው ደግሞ በድርጊቱ መደነቅ አለበት ብላችሁ ታስባላችሁ? እስኪ ሐሳባችሁን ኮመንት አድርጉልኝ። ሌላው በማህበራዊ ሚዲያው አነጋጋሪ የነበረው ጉዳይ የዩቲናስ ፊልም ነበር። በርካቶች ተመልክተው ወደውት ጥፋቷ በቲክቶክ ላይ መልቀቋ ነው። ይህ ፊልም በሲኒማ ደረጃ ነበረ መታየት የነበረበት በማለት ሲያሞካሹት ነበረ። እንዲሁም በሀገራችን የፊልም ኢንዱስትሪ ላይ ያሉ ሰዎች ትልቅ ትምህርት የሚወስዱበት ድንቅ ስራ ነው የተሰራው በማለት አድናቆታቸውን ሲገልጹ ነበረ። ፊልሙን የተመለከታችሁ ሰዎች እንዴት ነበረ? እስኪ ሐሳባችሁን ኮመንት አድርጉልኝ። ላልተመለከታችሁት ከፊልሙ ቀንጨብጨብ አድርጌ ጥቂቱን አሳያችኋለሁ። ከዛ ከተመለከታችሁ በኋላ ሐሳባችሁን ትሰጡኛላችሁ። ምነው እናቴ አባቴን አስበልጣ አንተን አይደለም ያደራ ያለችው። አጎትዬ
እና ይሄን ይመስላል እግዚአብሔርን እኔ በቃ ጸዴ የሆነ ፊልም ነው የሰራችው እያንዳንዷን ነገር ተጠንቅቃ ነው የሰራችው እያንዳንዷን ነገር ማለት ነውና ፊልሙ 12 ደቂቃ ነው ምናምን ግን ማለቁ እንኳን ትዝ ሳይላችሁ ወይም ሳታስተውሉት የሚያልቅ ፊልም የለም የሆነ ወስዷችሁ የሚሄድ አብሯችሁ ከሱ ጋር የሚሄድ ፊልም በጣም አሪፍ የሆነ ፊልም ነው የተሰራው እያንዳንዷን ነገር ተጠንቅቃ ነው የሰራችው የምርም ኢትዮጵያ ውስጥ አንዳንድ ፊልሞችን የሚሰሩ የፊልም ኢንዱስትሪ ላይ ያሉ ሰዎች መመልከት አለባቸው ተብሎ የሚታሰብ እጅግ በጣም አስገራሚ የሆነ ፊልም ነው የለቀቀችው ሰሞኑ ማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ ሆኗል እንዴት ተመለከታችሁት እስኪ ሐሳባችሁን ኮሜንት አድርጉልኝ የተመለከታችሁ ሰዎች ለእናንተስ እንዴት ነበር እስኪ ሐሳባችሁን ኮሜንት አድርጉልኝ ዩቲናስንስ እንዴት ነው በዚህ ቪዲዮ እንዲሁም ደግሞ በሌሎችም እንዴት ነው አድናቆታችሁን እስኪ የምትገልጹላት ሐሳባችሁን ኮሜንት አድርጉልኝ እንዲሁም ከዚሁ የፊልም ሐሳብ ሳንወጣ በትወና ብቃቱ እጅግ በጣም የምናደንቀውና የምንወደው በተለይ ደግሞ በልጄስ ድራማ ላይ የበርካቶችን ቀልብ መሳብ የቻለው ዳኒ ጽሞ ወይም በካራክተር ስሙ ገዛኸኝ ሰይፉ ሾው ላይ ቀርቦ የኢትዮጵያ የፊልም ኢንዱስትሪ እንዲሁም እንዳጠቃላይ በኢትዮጵያ የኪነ ጥበብ ዘርፉ ምን ያክል ተስፋ አስቆራጭ እንደሆነ በሰይፉ ሾው ላይ ቀርቦ እንዲህ ነበር የተናገረው ለምንድን ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው ራበኛ ፍረስ ይርባል ችግር ነው ማለት ነው ሲራይ እንትን አይልም አንተ እንደምትኖረው እንደምታውቀውና አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ ሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል እየላስከው አታስቀምጠውም ብሩን እንጂ ከስር ማውጣት አለ ይወጣል ካልተተካ ባዶን ነው የምትቀረው ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ አቃተኝ በቃ መሄድ አለብኝ ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ በነገራችን ላይ እንደነዚህ አይነት ሰዎችን በጣም የምንወደው በጣም ታለንትድ የሆነ ተዋናይ ነው አብዛኞቻችን ደግሞ በልጄስ ድራማ ላይ በደንብ አድርገን አይተነዋል ምን ያክል እንደሚችል ካራክተሩን የተላበሰ ተዋናይ እንደሆነ አብዛኞቻችን በልጄስ ድራማ ላይ በደንብ አድርገን አይተነዋል በልጄስ ድራማ ላይ በደንብ አድርገን ወደነዋል ብዬ አስባለሁ እኔ ከዚህ በፊትም የሰራቸውን በርካታ ፊልሞችን አይቻቸዋለሁና እጅግ በጣም ነው የሚመቸኝ እኔ ካራክተሮችን እጅግ በጣም ነው የሚላበሳቸው በቅርብ ጊዜ እንደውም ከቸርነት ጋርም ጥሩ ፊልም ሰርቶ ነበረ ካስታውሳችሁና እጅግ በጣም ጸዴ የሆነ ፊልም ነው የሚሰራው ሲሰራ እጅግ በጣም ጸዴ የሆነ ፊልም ነው የሚሰራው ነገር ግን እንደነዚህ አይነት ሰዎችን ገፍተናቸው ሳናግዛቸው በመቅረታችን በነገራችን ላይ የኢትዮጵያ የፊልም ኢንዱስትሪው እጅግ በጣም ተጎድቷል እኛም የፊልም ኢንዱስትሪውን ከማናናቅና ከመግፋት የፊልም ኢንዱስትሪው የኢትዮጵያ የፊልም ኢንዱስትሪ ምናምን እያለን ከማናናቅ እንደነዚህ አይነት ሰዎችን እየረዳናቸው ወደፊት ብናመጣቸው የፊልም ኢንዱስትሪውንም እናሳድጓለን ብዬ አስባለሁ የሱን ቪዲዮ ከተመለከታችሁት በኋላ ምንድነው የተሰማችሁ እስኪ እውነት እኔ እጅግ በጣም ነበር ያዘንኩት ይርባል ብሎ ደግሞ ያችን ቃል የተናገራት እንትን ከውስጡ ነው ያወራውና እጅግ በጣም ነው የተሰማኝ እግዚአብሔርን እናንተስ እስኪ ሐሳባችሁን ኮሜንት አድርጉልኝ ሌላው በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የነበረው ጉዳይ የጃኒና የአዶናይ ጉዳይ ነው ጃኒና አዶናይ በሰላም እንደተለያዩ በየራሳቸው ሚዲያ ላይ ተናግረው ነበር ስቶሪ አድርገው ነበር እንዲሁም ደግሞ በተለያዩ ጊዜያት ላይ በተጠየቁ ጊዜ እነሱ እንደተለያዩ በሰላማዊ መንገድ እንደተለያዩ ሲናገሩ ነበር ነገር ግን ማህበራዊ ሚዲያ ተጠቃሚዎቹ ወይም ተከታዮቻቸው አላመኑም ነበር የሁለቱንም መለያየት አላመኑም ነበር እንዲሁም ይሄ ነገር ለአቴንሽን ፍለጋ ነው ለጃኒ ቀለበት ሊያስርላት ነው በማለት በርካቶች ሲነጋገሩበት ነበር አዶናይ ለጃኒ ቀለበት እንደሚያስርላት ነበር ሲያወሩ የነበሩት ታዲያ ይሄንን ጥርጣሬያቸውን እውን የሚያደርግ ነገር ጃኒ አድርጋ ነበር ሰሞኑ ጃኒ ለጓደኞቿ የላከችው ጥሪ እንዲሁም ደግሞ ለተከታዮቿ በማህበራዊ ሚዲያው ላይ የበተነችው ባነር እጅግ በጣም አነጋጋሪ አድርጎት ነበር የበርካቶችንም ጥርጣሬ እውን ያደረገ ነበር አዶናይ ለጃኒ ቀለበት ሊያስርላት ነው በማለት በርካቶች ሲነጋገሩ ነበር እንዲሁም አዶናይ ለጃኒ ቀለበት ሲያስርላት ለመመልከት በርካቶች ሲጠብቁ ነበር ላይቭ ላይ ያችን ላይቭ ላይ እሷ የምገባበትን ቀን በትኩረት ሲጠብቁ ነበር እንዲሁም ዝግጅቱም እንደዛ ነበር የሚመስለው ነገር ግን እንደዛ ሳይሆን ቀረና ጃኒ የበርካቶችን ጥርጣሬ ወደ ማስታወቂያ ቀይረው የአንድ የጥርስ ሕክምና ክሊኒክ አምባሳደር እንደሆነች እንደዚህ ይፋ ታደርጋለች ልዩ ቀለቡ ልዩ ደስ የሚል ቀለም ልዩ አንተ
ታዲያ ከዚህ ቪዲዮ በኋላ በርካቶች የሰዎችን ጥርጣሬ ወደ ማስታወቂያ መቀየሯን እንደ ብልሃት ሲቆጥሩት፣ ሌሎች ደግሞ የለም ይሄ የሰዎችን ስሜት ማጭበርበር ነው በማለት ሐሳባቸውን ሲገልጹ ነበር። እናንተስ በዚህ ጉዳይ ሐሳባችሁ ምንድነው? የምድርም ይሄ የሰዎችን ስሜት ማጭበርበር ነው ወይስ ደግሞ የሰዎችን ስሜት ወስዶ ወደ ቢዝነስ መቀየር የብልሃት መንገድ ነው ብላችሁ ታስባላችሁ? ሐሳባችሁን ኮመንት አድርጉልኝ። እንግዲህ የጽናት ቲዩብ ቤተሰቦች ሰሞኑ ማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮዎች ይሄንን ይመስላሉ። ምናልባት በቪዲዮ ተመሰጣችሁ ላይክ እና ሰብስክራይብ እንዲሁም ደግሞ ሼር ካላደረጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ቼክ አድርጉልኝ። ምናልባት በቪዲዮ ተመሰጣችሁ ላታደርጉ ስለምትችሉ ላይክም ሼርም ሰብስክራይብ አለማድረጋችሁን ቼክ አድርጉልኝ። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። በሌላ አነጋጋሪ ቪዲዮ እስክንመለስ ቸር ቆዩልኝ።